لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له. وأشهد أن محمدا عبده ورسوله وخليله وصفيه. بلغ الرسالة وعد الأمانة ونصح الأمة وجحد في الله حق جهاده حتى أتاه اليقين. أما بعد، أقول قولي بارك الله فيكم. حلقة أو محاضرة اليوم زاري ልናገራቸው የምፈልጋቸው ደግሞ ልናገራቸው ካሰብኳቸው ርዕሶች ውስጥ አንዱ ብናገርበት ይሄ ነገር ጥሩ ነው ብዬ ያሰብኩት ባረከላሁ ፊኩም እንደ ተንቢህ እንደ ማንቃት ወይም ደግሞ እንደ ማሰብ ለወንድሞችም አስቴም እንደ ማሰብ ተዓዱድ የሚባለው ነገር ሁለተኛን ማግባት መዳፈር ኢላ አደሚ አልቁድራ ችሎታ ሳይኖር ሁለተኛን እየተዳፈሩ ያሉ ሰዎች ትክክል እንዳልሆነ ድፍረታቸው ሸሪዓ የማይፈቅደው እንደሆነ ልናገር ነው የፈለኩት። ርዕሱን የመረጥኩት ብዙ ቦታዎች ላይ የምሰማቸው የማያቸው የምከታተላቸው ነገራቶች ጥሩ ስሜት ስላልሰጡኝ ለተጨመሩ እህቶችም ሆነ ለጨመሩ ወንዶች ሰላም እየሰጡ ስላልሆነ ያ ደግሞ ከሆነ ሸሪዓ ያዘዘው ግዴታ የሆነ ነገር አይደል? ምንድነው ተዓዱድ ላይ እንደዚህ ያለ ቁድራ በግዴታ መግባታችን አስፈላጊ ነው ወይ ሚለው በጣም ልናገርበት ስለፈለኩ ይሄ ደግሞ ሚዲያ የሚባለው ነገር እንደዚህ አይነት መልእክቶችን ካላስተላለፍንበት ለሌላ ጥቅም የለውም ሚለውን ጭምር በማሰብ ነው። نعم، ألزم الله تعالى الرجل إذا أراد أن يتزوج بأكثر من واحدة بأشياء قبل إقدامه على الزواج الثاني. لببر عند هنا رأسي بقى يزال عند مستيالو سو عند مستياقبا سو ሁለተኛ ሚስት ለማግባት ሲዘጋጅ አላህ Subhanahu Wa Ta'ala ግዴታ አድርጎ እንዲይዝ መጀመሪያ ግዴታ እንዲሆንበት ከሱ ጋራ በضرورة እንዲገኝ ያዘዘው ነገር አለ። እሱ ምንድነው? በብዙ ነገር አዘዘ አላህ Subhanahu Wa Ta'ala ብዙ ነገር ሁለተኛ ሚስት ከመጨመሩ በፊት አላህ ግዴታ አድርጎበታል። ከነሱ ውስጥ ባረከላሁ ፊኩም ቁድራ ችሎታ የምን ችሎታ ነው ከተባለ على العدل في النفقة والمبيت والسكن እነዚህ በቃ معروفና መሰረት ናቸው። ይሄ ሰው እነዚህን ሁለት ሚስቶች መቀለብ ይችላል ወይ በስርዓት من حيث المكان ومن حيث الوقت የምታገቡ ሰዎች ለተጠነቀቁ ይገባል። حاليا سعودي سلالن سعودي ደግሞ እሷም የራሷ ስራ ስላላት عادي ኖርማል ነው ችግር የለውም። ለተወሰነ እሺ ሀገር ስገባ ለተፈታት አስበው ነው ነይተው ነው ያገባል። ሳውዲ እስከምትሄድ ድረስ ደግሞ እንደዛን ትዳር አይቻልም። ጊዜያዊ ኒካህ የለም አይቻልም። እንደዛ ሳውዲ እስካለን ድረስ ላግባትና ሀገር ስትሄድ ፈታታለሁ ስለማልችል አሁን ግን በራሷ ስለምትተዳደር ላግባት የሚባል ነገር አይቻልም። እንደዛ አይሆን። ስለዚህ አላህ Subhanahu Wa Ta'ala ነፈቃንና ማደሩ ላይ ችሎታል ወይ የሷም የራሷ የሆነ ስሜት አላት የሱም የራሱ ስሜት አላት የሁለቶችን ስሜት የማመዛዘን ችሎታስ አለው ወይ ትጠየቃለህ። በዚህ ልብ በል መሰረት ነው ይሄ። ሰከንሳ እውነት ለሁለቶቹ ለእያንዳንዳቸው ራሳቸውን የቻለ ሰከን አለ አዘጋጅተሃል። አብዛኞቹን አገቡ የሚባሉ ወንድሞች ስንመለከት ፋታ የሚመሰገኑ ማሻአላህ አለይህ ብለን የምናሽሩን ስንመለከት በዚህ ትዳራቸው ለአንዱ እንኳን ራሱን የቻለ መኖሪያ የሌላቸው አንዳንዶችም من العجب العجاب አስገርመው ከሚያስገርመኝ ነገር احبابي الكرام والله ነው የምላቸው
እኔ ሚስቶች እንዲህ አግብቶ ሲያበቃ ራሱ ሚስቶች እኮ እንዲህ እማበላቸው አጥቼ ምን አድርሽ አራት ሚስት ሶስት ሚስት አለው ተብሎ እየሰማን ከዛ በኋላ ደግሞ በአንድ አቅጣጫ እንዲቸግሮኝ እንሰማለን። ታዲያ የዚህን ያክል ከቸገረ ለምንድን ነው ሶስት ድረስ ሚስት ያገባኸው? እንዴት እዚያ ድረስ ሄድክ? እነሱም እኮ ያጫያንደክ ነው። የልጆችን ዕጣ ፈንታ አለ ወደፊት በስርዓት ልታስተምራቸው ትችላለህ። የዲን ትምህርትም ሆነ ዓለማዊ ትምህርትም ሆነ ያስፈልጋቸዋል። በስርዓት ላይ ይማሩ ይችላሉ። በዛም በዚህም ተንዘላዝለው ካደጉ ደግሞ ከባድ ነው፣ ለኡማውም ያስቸግራል። ከዚሁ ነው ከመሰረቱ ነው ያበላሸው። ስለዚህ ባረከላሁ ፊኩም አንድ ሰው ሁለተኛ ሚስት አለው ከተባለ ሶስተኛ ሚስት አግብቷል ከተባለ እነዛን ምንም አይነት ሸከዋ የማይሰማበት ሰው መሆን አለበት። በምን ጉዳይ? በቀለብ ጉዳይ፣ በመኖሪያ ቤት ጉዳይ። መኖሪያ ላይ ቸግሮኝ የሚበሉት አጥተው ሚስቶች መድሪ ስንት ልጅ ያለኝ ምናምን ምን አገባን ታዲያ? ችሎታ አለኝ ብለህ እኮ ነው ያገባ። እኛ አንተ ሁለተኛ ሚስት ስላገባህ እንርዳህ ያኔ አሻን ሁለት ሶስት ሚስት እንድታስተዳደር? እንደዛ አይነት ነገር የለም። ለምን አቅማችሁን ገምግማችሁ አታገቡ? መጀመሪያ ስለዚህ ሁለተኛ ሶስተኛ ሲባል ሐቂቃ ነው የምላችሁ። እነዛኞቹ እያለቀሱ የመጀመሪያዋ ሚስትህ እያለቀሰች የህይወትህን ጉዳይ ራስህ እያወቀው ልብህ እያረጋገጠው በዕልም ብቻ ሶስተኛ ሁለተኛ ይገባ ያ ጀማዓ። ወላሂ ልታውቁት የሚገባው ነገር አንድ ሰው ዕልም ሲኖረው እውቀት ሲኖረው ለራሱ የሚጠቀምበት ለአኺራው ዱንያ ላይም ተጠቀምበት አኺራ ላይም ተጠቀምበት ለራሱ ለሚያገባቸው ሚስቶች ግን ጥቅም የለውም ወይም ደግሞ አያኖራቸውም። ያ ዕልም የእውቀት አላህ ሱብሓነሁ ወተዓላ መስፈርት አድርጓል። ተዓድድ ላይ አድርጓል። ሐፊዝ የሆነ ብሏል። ኩቱብ ሲታ የቀራ የሐፈዘ ብሏል አላለም። ይሄ መስፈርት አይደለም። ዕልም ተዓድድ ላይ ቁድራ ነው፣ ችሎታ ማደሪያ ቦታ። ለዛችኛው አንድ ክላስ ራሱን ይሻላል ያስፈልጋታል፣ ለዚህኛው አንድ ክላስ ያስፈልጋታል፣ ቀለብ ያስፈልጋታል፣ ልብስ ያስፈልጋታል። የዚህ ችሎታ አለህ ወይ? የምትገቡ እህቶችስ እኔ ግርም የሚለኝ የምትገቡ እህቶች፣ ሁለተኛ የምትገቡ እህቶች እስኪ ጥያቄ ለእናንተ እንዲሁ ይሄ ነገር እኔ በጣም እያስገረመኝ ስለሆነ ምን አይነት አስተሳሰብ እንዳላችሁ እየገረመኝ ስለሆነ ሚስት እያለው ሁለተኛ ሲጠይቃችሁ ሄዳችሁ የምትገቡት አንደኛ የመጀመሪያዋን ዘልማችሁ ነው። ወላሂ የመጀመሪያዋን ሚስቱን ዘልማችሁ ነው። ወይ ታስፈታላችሁ በሆነ ነገር ከዛችኛዋ ከመጀመሪያዋ ሚስቱ የተሻለ አላህ ሱብሓነሁ ወተዓላ የሆነ ጎን ከሰጣችሁ በዛ ጎናችሁ ተጠቅማችሁ ያችኛዋን እንዲፈታ ታደርጋላችሁ። ያችኛዋ ሜዳ ላይ እንድትወርድ ታደርጋላችሁ። በልጅነቷ ነው ያገባችው፣ የልጅነት ባሏ ነው። ዛሬ ልጅ ወልዳለታለች። ትንሽ የፊቷ ገጽታ ያለባበሷ ገጽታ ሊቀያየር ይችላል የመጀመሪያ ሚስቱ። አሁን ደግሞ አንቺ ደግሞ ምናልባት ከዛች የተሻለ ያው ገንዘብ አይደለ ያለባበስሽ ሁኔታ ሊስተካከል ይችላል። ከሷ የተሻለ መልኩ ልጆች ላይኖርሽ ይችላሉ። ገና አልወለድሽም። የዛኔ ሁለተኛ ልታገቢ ነው ይሄን ሰው። ሄደሽ እበስበስ ታርገሽ ምናምን እንዲፈታ ታደርገዋለሽ። አላህ ልትፈሪ ይገባል። ሐቂቃ ወላሂ የሰው ድስት ደፍቶ የራስን ድስት መጣድ አይቻልም፣ አይሳካም። ጉልቻው ይሰበርብሻል። በኋላ እሷ የጣለችውን ድስት ደፍተሽ እኔ ወጥ ለስራ አትበይ። ወላሂ አይሳካም። ትዳር ላይ በንጹህ ልብ ተገናኝተው ማለት አይሳካም። አይደለምና እንደዛ የሰው ጉልቻ ደፍታችሁ ገብታችሁ ትዳር ሊሆን ይቅርና ማለት ነው። ሲጀመር ሚስት አለው ከተባለ ሰው በቃ ይሄ ሰው እንዴት ነው ሚስቱ ጋር ምን እየሰራ ነው? አቅም አለው ወይ? በደንብ ሊጠራ ይገባል። ሐቂቃ ማለት ነው። እኔ እስካሁን ድረስ ሁለተኛ ሶስተኛ ሚስት አግብቶ ለራሳቸው ሰከና ብጅቶ አሟልቶ እየኖረ ያለ አንድ ማላቅ ያገቡ ብዙ አውቃለሁ። ብዙ ሁለተኛ ሶስት ሚስት ያላቸው አውቃለሁ። ማንኛው ነው ግን ችሎታ ያለው በዚህ ደረጃ ቁርአን ባስቀመጠው መልኩ ማንኛው ነው እየተጠቀመ ያለው የሚለውን አንድ ማላቅ ሐቂቃ። ሴቶቹም ቢሆን ስታገቡ መስፈርት ጠይቃችሁ ግቡ። ምን አለ በሉ እስኪ ሐቂቃ አላህ Subhanahu Ta'ala ለእናንተ ይጻፈላችኋል ሲሆን አላህ Subhanahu Ta'ala አንድ ላይ ይወፍቃችኋል። ያላገባውን አላህ ይረዝቃችኋል። እንደዛም ከሆነ ደግሞ ገና ማግባት ስላለባችሁ ብቻ ሚስት ያችኛዋን ገደል አስገብታችሁ አትግቡ። ሐቂቃ አይሆንም እንደዚህ።
አላህ ልንፈራ ይገባል። ይሄን ደግሞ የሚያደርጉት ደግሞ በተለይ ትንሽ ወደ ቂራት የገቡ ሰዎች ናቸው። አላህ ተዓላ ፈቅዶታል። አላህ የፈቀደው ነገር እኮ ነው ምን ችግር አለው በሚል አላህ ሲፈቅድ ደግሞ መስፈርት አድርጎ ነው የፈቀደው። መስፈርቱንም አውሷ ታዲያ ምንድነው መስፈርቱንም አውሱ። በቃ እኔ ነገ አንድ ሴት ላገባ ከፈለኩ መጠየቅ አለብኝ ስላለኝ ነገር ስላለው ነገር መጠየቅ አለብኝ። ምን አለ ልትለኝ ይገባል። እንዴት ነው የምታኖረኝ ልትለኝ ይገባል። ቁርአን ያስቀመጠው መስፈርት ሊቀመጥብኝ ይገባል። ሀቂቃ ስለዚህ ልትጠነቀቁ ይገባል። አብዛኛው ሰዎች ሊቆጠቁጣችሁ የሚችሉም ሊኖር ይችላላችሁ። ለምን ይሄን ተናገረ የምትሉት ነው ይችላላችሁ። ለምን እዚህ ተግባር ላይ ያላችሁበት ከወንድሞችም ከእህቶችም አሁን ላይ የታዱ የሚባለው ነገር እየቀለለ ነው። ያችን አግብት ያችን መፍታት መቃየር እየቀለለ ሄዷል። አላህን ፍሩ። ግን እቺኛዋን ሴት እያለቀሰች በዛችኛዋ ሴት ሌላ ሴት መጨመር ወላሂ ወንዶችም አላህን ልትፈሩ ይገባል፣ እህቶችም አላህን ልትፈሩ ይገባል። ይቆጥቁጣችሁ ምን አገባኝ ሐቅ እስከሆነ ድረስ የፈለጋችሁት ለምን አትሉ? فإن علم من نفسه عدم القدرة أو غلب على ظنه ذلك فلا يحل له أن يتزوج أكثر من واحدة አቅም እንደሌለው ካረጋገጠ እንደማይችል ልቡ እየጠረጠረ ለሱ ሁለተኛ ማግባት فلا يحل له أن يتزوج من أكثر من واحد ከአንድ በላይ ሊያገባ አይፈቀድለትም። ፍቃድ አይደለም ሸርዓን የተከለከለ ነው። ሐራም አላህ ዘለ ያስቀመጠው መስፈርት አይደል? ሐራም ነው አይቻልም። ሁለተኛ ሊያገባ አቅም ሳይኖር በዛ ላይ ሁለተኛ ሲገባ ያጀማ የነዛኞቹ ልጆቹ አለበት ትወልዳለች። እኛዋ ላልተወልድ አይደለም ያገባት አይደለም ትወልድ ነው ያገባት። እኛዋም ትወልዳለች፣ እኛዋም ትወልዳለች፣ ያቺኛዋም ትወልዳለች ነው። አንቺኛዋ ትወልጅ ገና ነው ሰዓት አንቺኛዋ ወለጅ ሊል ነው። ከዚህ ሁሉ ነገር አቅማችንን አይተን ብንቀመጥስ ረሂመሁላሁ መን ዓረፈ ቀድረ አላህ ይዘንለት ቀድሩን አቅሙን ያወቀ ሰው ምን ያክል ምንኛ የታደለ ሆነ። አቅማችንን አይተን ቁጭ ብንልስ ዘና ብለን ሳንጨነቅ ሳናስጨንቅ ናም አላህ ሱብሓነሁ ወተዓላ ሁለተኛ ተሐድ የሚባለው ነገር ሐላል የሆነ ነገር የፈቀደ ነገር ነው። ወይን ኺፍቱም አላ ቱቅሲጡ ፊል የታማ ፈንኪሁ ማ ጣበ ለኩም ሚነ ኒሳ መስና ወሱላሰ ወሩባዕ ትእዛዝ ነው አይደል? ፈኢን ኺፍቱም ከፈራችሁ አላ ቱቅሲጡ ፍትሐዊ አለመሆንን ከፈራችሁ ፊል የታማ የቲሞችን አገብታችሁ ፍትሐዊ አለመሆንን ከፈራችሁ ፈንኪሁ ማ ጣበ ለኩም ከእናንተ የወደዳችሁትን ያማራላችሁን አግቡ ሚነ ኒሳ ከሴቶች መስና ሁለት አግቡ ችግር የለም። ወሱላሰ ሶስትም አርጉ ችግር የለም። ወሩባዕ አራትም አርጉ እዚህ ይፈቀዳል። ትእዛዝ ነው ይሄ ፍቃድ ነው አይደል? ተፈቀደልን በቃ ማግባት ተፈቀደልን በቃ ቁርአኑ ዝሪና ያለቀው አይደለም። ፈኢን ኺፍቱም አላ ተዕዲሉ ፈዋሂደተን አንድ በቃ ልብ በሉ። አይቸግረኝም ለብቻዋ ቤት ሰጣታለሁ ለብቻዋ እንደፈለኩ አኖራታለሁ ቢያንስ መኖር ያለባትን ደረጃ እንደ ኢትዮጵያ ደረጃም ከተባለ በኢትዮጵያ ደረጃ እናኗር አኖራታለሁ እንደ ጓደኞቼ እንደ ጎረቤቷ መኖር ትችላለች ብሎ ያመነ ሰው ብቻ ነው ሊያገባ የሚችል። አው መለከት አይማኑኩም ذلك ادنى الله تعول الله تعدلوا فواحده እያለ አንድ ብቻ ትበቃለች። عدل كده واضح ስለዚህ አህባቢ الكرام ተከረመኩም الله እኔ አሁን የምናገረው ወደፊት የምናገረው لحظة እኔ ሁሌ የምናገረው ነገር አቅም ከሌላችሁ ለምን ታገባላችሁ? አቅም ከሌላችሁ ለምን ትገባላችሁ? አቅም ከሌላችሁ ለምን ትገባላችሁ? ሁለተኛ የሚያገባ ሰው ደግሞ ያቺኛዋ ላለመወለም ከዛቺኛዋ ጋር ተዋዶ እንዲሁም እህቷ ሆናታለሁ አይደል? እንዛል ማህደራ ስናረግ የምናወራው ምን ችግር አለው? እህታማች ትሆናላችሁ፣ ትዋደዳላችሁ። ሁለተኛ ቢያገባ ለዚህኛዋ ታግዛታለች፣ ስራ ይመካከራሉ አይደል? እንደዛ ከሆነ ማህደራ የምናረገው አይደል? ሁለተኛ ይፈቀዳል ብለን ማህደራ ስናረገው ምንድነው
ሊዋደዱ ነው እንጂ ደመኛ ሊሆኑ ወይም ደግሞ ያቺኛዋን አስወጥታ ያቺኛዋን አስቀይማ ትዳሯን አበላሽታ ልትገባ አይደለም። ስለዚህ እንደምንመክረው መሐደራ እንደምናደርገው ቁርአኑን እንደምናወራው ማለት ነው። نعم مرحبا. ስለዚህ بارك الله فيكم أحباب الكرام. አንድ ሰው አላህ ሱብሓነሁ ወተዓላ እንዲያገባ የፈቀደለት እነዚህ አሁን ያነሳኋቸው መስፈርቶች ሲያሟላ ብቻ። هذا هو الذي أوجب الله تعالى على من أراد أن يتزوج أكثر من واحدة، فإن كان الرجل قادرا ذلك فلا حرج من قبول الزواج به، وإلا فلا ينصح بذلك، بل لا يجوز له أصلا أن يقدم هو على الزواج. ይሄን የማይችል ከሆነ አይመከርም ማግባት ብሎ አስለን አይቻልም። እነዚህን የማያሟላ ከሆነ ዋضح። ስለዚህ ባረከላሁ ፊኩም አንዳንድ እህቶች የሆነ ዲን ያለው ሲሆን የሆነ ሶሻል ሚዲያ ላይ የሚያስተምር ሲሆን ሐሉን እያያችሁት ችግር ላይ እያለ እያወቃችሁ ሁለተኛ ላግባሽ ብሎ ሲመጣ እሺ ችግር የለውም ያቺኛዋ ሚስት ፍቃደኛ ናት ወይ ከማለት ውጭ ምን አለህ በሉ። ሞኝ ጅላጅል ምን አለህ ነው የሚባለው። ፍቃደኛ ናት አይደለች ማው ነው የሚልሽ ምን አገባውሽ። ብቻ አንቺ ማየት ነው የሚፈልገው፣ ካንቺ ደግሞ የሆነ ነገር ማየት ነው ይችላል። ጅላጅላቱን ይዛርለ እሷ አዎ ፍቃደኛ ናት ነው የሚለው። ሲጀመር ባትፈቅድም ደብቆ ማግባት ይቻላል። ቁጥራው ላይ ነው ችግሩ። አላህ Subhanahu Wa Ta'ala ስለዚህ ስላላወራ ችግሩ ምንድነው? ቁጥራው ላይ። ቁጥራውማ አንቺ ገንዘብ አለሽ ችግር የለውም ትልኪለታለሽ። እዚህ ላይ ብር አለሽ ችግር የለውም ሀገር ስትገቢ ይብላኝ እንጂ ዛሬማ ያው እየተሰቃያችሁ ቁማችሁ እያደራችሁ ቁማችሁ እየዋላችሁ በስቃይ እግራችሁ እያበጠ እየተንቀጠቀጣችሁ እየሰራችሁም ቢሆን ችግር የለውም። እየላካችሁ ነው ብር እያበደራችሁ ነው። ሐቂቃ ራሳችሁን ጠብቁ ወንድሞች። አላህ ይዘንልኝ። ወላሂ ነው የምላችሁ አብዛኛው ሰው ወደ ዒልም የተጠጋ አብዛኛው ከእህቶች ጋርም ልንወርድ ይገባል። ሐቂቃ ወላሂ ነው የምላችሁ። እኔ ከራሴ ጀምሩ ከራሴ ከአቡ አይመን ጀምሩ በቃ እንደው ምን ይበል ልምከራችሁ በቻልኩ በራሳችን እከሌ እንዲህ አይነት ወሰደብኝ ብለን ልንወሳ ስማችን ሊነሳ ያስጠላል። እንደዛ እከሌ እንዲህ አይነት ብር ተከሌ ተበድሮ በቃ አልሰጥም ማለት ብሎ ካደረገ እከሌ የሆነ ነገር ለፈልጉ የሆነ ነገር ሊሰራ ፈልጉ ብድር ላይ ነው። ምንድነው ስንት ስራ ኳለ መንቀሳቀስ ተንቀሳቀሱ በቃ እናግዛችኋለን። በስራ ጉዳይ የንግድ ስራም ስሩ፣ ሱቅም ስሩ፣ ሸርም አድርጉ፣ ኦንላይንም ስሩ፣ በውስጥም ስሩ። በቃ መስጊድ ውስጥ ብቻ በመቀመጥ ዒልም እንትን ርዝቅ አይገኝም። ዑመር ረዲየላሁ ዐንሁ መስጊድ ውስጥ የነበሩ ደረሶችን አስወጥተዋል። አረም ከመስጊድ ርዝቅ ፈልጉ ብለዋል። መስጊድ ውስጥ ብቻ ሆኖ እጅ ኖር ላይ በመዘርጋት ርዝቅ አይመጣም። ወንድሞች ምን ተንቀሳቀሱ። ሐቂቃ ይሄ ኦንላይን ትምህርትን ብቻ በማስተማር ርዝቅ አይገኝም። ሐቂቃ እንደዛ አይብቃ አትብቃቁም። በዛ እናግዛችኋለን። በሶሻል ሚዲያ እንተጋገዛለን። በቃ የኦንላይን ስራ ጀምሩ። የሆነ ዕቃ እየተረከባችሁ ለሆነ ዕቃ አጀማመሩን እናግዛችኋለን። ወንድሞች በውስጡ እስኪ ምን ልጀምር በሉ። ኪታቦችንም ቢሆን የሆነ የራሳችሁን ሐላል የሆነ የምትንቀሳቀሱበት ነገር ጀምሩ። አትበደሩ ከማንም በተለይ ውጭ ሀገር ካሉ አትበደሩ።
የሆነ ችግር ያለ ነገር ካልሆነ በስተቀር ወደ ኦንላይንም ለሆነ ልትርክሽ ይላለው ነገር ሁሉ ኦንላይን ማሰባሰብ አትምጡ። እንደዛ አይቃ አትምጡ። እኔ ብዙ ያሰባሰብኩላቸው ሰዎች አሁን ላይ የድሮ ያንን ሁሉ በኦንላይን ታውቃላችሁ፣ ሁላችሁም ትመሰክራላችሁ። በእኔ ቻናል በዚህ ብቻ ብዙ ነገር ብር እንደተሰበሰበ ከብዙ እህቶች ብር እንደተቀበል ከብዙ እህቶች ብር እንደተሰበሰብኩ ታውቃላችሁ። እናንተ በደንብ ነው የምታውቁት። ግን ያ ሁሉ እያስጠረጠረኝ ነው። ትክክል ነው አይደለም፣ በአካል ያየሁት ነገር አይደለም። ያ ሰው ትክክል ችግሮት ነው ወይስ ለተልካሻው ነገር ሁላ ነው? 5000 ብር ጎደለኝ ብሎ በሚዲያ እንትን መዋጮ ይልካል። ምንድን ነው 10,000 15,000 ብር የሆነ ነገር ጎሎብኝ ምናምን ብሎ በሚዲያ ይመጣሉ። ማለት ይሄ ቀላል ብር እኮ ነው። ይሄ ነገር ቢንቀሳቀሱ በቀላል እኮ የሚገኝ ነገር ነው። ስንት ዲን የሌላቸው ዒልም ላይ የሌሉ ሰዎች እንኳን በሆነ በቀላል በትጃራው በዚህ እንትን እያሉ እየሰሩ ነው። ቢያንስ ራሳቸው ማቋቋሚያ ገንዘብ እያገኙ ነው። ኢትዮጵያ ኑሮ ከብዷል። አሁን በጣም አስቸግሯል። ስለዚህ ወላ ተንሳ ነሲበከ ሚነ ዱንያ ያለው አላህ ሱብሓነሁ ወተዓላ ይህን ጭምር ያካትታል። ከዱንያም የራስን ዕጣ ፈንታ ትርሳ። መስጊድ የምትገባበት የምታስተምርበት ኪታብ የራሱ የሆነ ወቅት አለው። ወደ ደግሞ ሪዝቅ የምትፈልግበት የራሱ የሆነ ወቅት አለው። የሆነ ሰዓት አበጅና ሪዝቅ ፈልግ። ሱቅም ከፍተህ ይሁን ለምን ሱቅ በደረት ያታዞሩ ሐላል እስከሆነ ድረስ። ሐዲስ ላይ የተወሳው እንጨት ሰብሮ የሚሸጥ ሰው አይደል? እንጨት ለቅሞ የሚሸጥ ሰው አይደል? ላቡን ጠብ አድርጎ የሚያገኘው ገንዘብ ሐላል ገንዘብ ውድ ነው በጣም ከአላህ ዘንድ ይሄ ገንዘብ። ስለዚህ ከቴክኖሎጂም ግቡ። እንደው ይሄን ብቻ ሳይሆን በዲንጉ ውስጥ ያለውን ነገር ሳይሆን ወደ ቴክኖሎጂም እንግባና አሁን ላይ ቴክኖሎጂ በጣም ረቋል። በኦንላይን ብዙ ስራ ይሰራል። ሐቂቃ ማለት ነው። ግቡ ወደዚህ። ችሎታ ያላችሁ ወንድሞች ግቡ ወደዚህ። በቃ የኦንላይን ስራ ስሩ። በአካል የተንቀሳቀሳችሁ የሆነ ነገር አድርሱ። ከሆነ ነገር ተረክበው በሆነ ነገር መቸርቸር ልመዱ። በቃ ይሄንን ከቶች ጋር ብድርም አይነት የሚሆነ ልመናም ይሄ ነገር ተልካሻ ነገር በቴሌግራም ይቁም። በቃ ይቁም። የውስጥ ሰደቃ ማላችሁት የውጭ ሰደቃ ማላችሁት ለከሌ ማላችሁት ለከሌ ሰው ማላላችሁት እንደዚህ ውስጥ ለውስጥ ያለ ተልካሻን ነገር መሰብሰብ ይቁም። ሐቂቃ በቃ አላህን ማገዝ የፈለገ ሰው በአካል የሚያውቀው እውነተኛ ችግሩን የሚያውቅ ሰው ለአላህ ሱብሓነሁ ወተዓላ ብሎ አህለል ኸይሮችን በአካል እንዲሁ ሙባሸራ አናግሮ ይክፈል። ተልካሽ ያለ ነገር በሚዲያ እነከሌ ለአላህ ብላችሁ ይሄን ያክል ገንዘብ አውጡ የሚባለው ነገር ይቁም። እኔ ደስተኛ አይደለሁ። እስካሁን ተሰርቶበታል። የአላህ ያለፈውን ይቅር ይበል። ትክክል ነው አይደለም የሚለውን አላህ ሱብሓነሁ ወተዓላ ባለፈው እንዳይዝ ወደፊት ያለው ግን እንጠቅቅ። አብዛኞቹ እውነተኛ ይሆኑ አይደል? በመስጊድ ውስጥ ተሰብስቦ ስንት 100,000 ብር ተሰብስቦ መጨረሻ ላይ መስጊዱ የት ላይ የተገነባ እኮ ያላገኘንበት ነገር አለ። ወላሂ አለ። ወደ ስንት ሚሊዮን በኢትዮጵያ ማለት ወደ 60,000 ሪያል አካባቢ የሆነ ሰዓት ላይ ተሰብስቦ እና አይሻ ረዲየላሁ ዐንሃ ለሴቶችና አቡበክር ሲዲቅ ለወንዶች እየተወሱ እዚህ ገጠር ያለ ሰው ጠላባቸውን ጠብ አድርገው የሚያመጡ ሴቶች ሀታ እስከ 1,000 ሪያል ራሱ የነየሰዋል። 1,000 ሪያል ያ ሁላ ገንዘብ ተነይቶ መስጊዱ የት ላይ ነው ሲባል አሁን ላይ የለም። የት እንደሆነ ሰውየው ራሱ የት እንዳለ አይታወቅም። ይሄንን አጀንዳ ያመጣው ይቅርባችሁ። በቃ ይሄ በቃ ተውት። እንደዚህ በኦንላይን ኮሽ ባለ ቁጥር ብር አታዋጡ። በቃ አታዋጡ። ሊዋጣ የሚገባው ነገር ደሩሪ ነገር አለ። መስጊድም ቢሆን ይሄ ሰው ማን ነው መስጊዱን የጀመረው? የት መስጊድ ነው? እንዴት? እነዚህ ሰዎች እነማን ናቸው? ማን ነው ለመስጊዱ ገንዘብ እንዲያሰባስቡ የፈቀደላቸው? ምን መረጃ አላቸው እነዚህ ሰዎች ለመስጊዱ? እነዚህ ሰዎች ማን አስቀመጣቸው መስጊዱ ላይ? ይሄ ገንዘብ ለመስጊዱ ትክክል ሙባሸራ የሚደርስ ነው ወይ ሳይቀነስ ሳይቆረጥ? ማን ለመስጊዱ ዕቃ እንዲገዙ አደረጋቸው? ስለዚህ ባረከላሁ ፊኩም ሁሉ ነገር አሁን ላይ ቴክኖሎጂ በቃ ሁሉም ሰው ሊመደብለት ይገባል። መስጊድም ከሆነ ለዛ መስጊድ የሆኑ ሰዎች ተመድበው በህግ ተረጋግጠው በመጅሊስ ስም የተመሰረተ ነገር መያዝ አለባቸው። አሁን መኖር አለባቸው። እንዴ እንደዛ ነው መሆን ያለበት። እኔ ስንት ሰው ላቡን ጠባ ነው እግራቸው ሲያብጥ የሚያድሩ እህቶች ገንዘባቸውን 50 ሪያል 100 ሪያል አውጥተው ገንዘባቸው ከመስጊዱ ባይደርስ ምን አሳውቀንኛ? ይሄን ሰው የምናውቀው በሚዲያ ነው፣ በአካል አናውቀውም። እነዚህ ሰዎች የምናውቃቸው እንዲሁም ሲጀምር በሚዲያ የማናውቃቸው ሰዎች አሉ። ያስገቡናል፣ ግሩፕ አድ ያደርጉናል። በቃ ቃል አላሁ ቃል ረሱል ነው የከሌ አውዲዮ የከሌ ድምጽ ነው የሚለቀቀው። በቃ እኛ እናዋጣለን 100 ሪያል በቃ አካውንት ላኩ እንላለን። ማን ነው አናውቅም።
ይሄ አካውንት እንዴት ነው አናውቅም። እናስገባለን። በሁለት ሰዎች ስም ተከፍቷል፣ እናስገባለን። ባላ ይሆንባችሁ ራሳችሁ የምታውቁት ነገር ከዚህ በፊት በነከኔ ይቻላል ብር ማሰባሰብ ተጀምሮ ነበር አልተጀመረም ነበር? ለዳዕዋ ምናምን የሚባል ተጀምሮ ነበር። በተሰብስቧል አልተሰበሰበም? ተሰብስቧል። ያ ብር የት ነው ያለው ብሩ? ዛሬ ለምንድን ለዳዕዋ መሰረታ ተብሎ ብር ተሰብስቦ ነበር በትልቅ ቻናል ታውቁታላችሁ። እሺ ያ ብር የት ነው ዛሬ? የተወሰነ ሳለ ለተወሰኑ ወራቶች ተሰብስቦ ቆመ። መሀል ላይ በሁለት ሰዎች አካውንት ተከፍቶ ነበር የምታውቁት ከዚሁ ነው ወንድሞቻችን ውስጥ። እሺ ያ ብር ሳሪ አሁን ስብሰባውም ቆሟል። ኦንላይን ስብሰባው መስጊዱ ምን ደረሰ? ብሩስ የት ደረሰ? የቶች ገንዘብ የገባ ምን ተደረገበት? እስኪ መልሱልኝ እናንተ። የተዋጣው ገንዘብ የት ደረሰ? ዳዕዋው ምን ደረሰ? ነው አታውቁም ይሄን ገንዘብ መሰብሰቡ። ስለዚህ ያ ጀማዓ ርዕሴ ተዓዱድ ነው። ወደዚህ ያስገባኝ ምንድነው? ወደዚህ እንዲህን እንድናገር ያስገባኝ ምንድነው? በተዓዱድ ውስጥ ችሎታ ያላቸው አይደሉም። በዚህ በየስብሰባው በዚህ የተባለ ገንዘብ በዛ በኦንላይን ተሰው የሚመጣ ገንዘብ ሁለተኛ ሚስት አያስገባም። ያገቡም ካሉ እያየናቸው ነው። ሸካዋ እየቀረቡ ነው። ወላሂ ላዚም ሁለተኛ ሚስት ያገቡ ሰዎች የመጀመሪያ ሚስታቸው ስለነሱ ታሪክ ሂስትሪ መታ በየወንድሞቹ እያወራች እንደዚህ አድርጎኛል፣ እንደዚህ በድሎኛል፣ እኔን እንደዚህ አድርጎኛል። ሲጀመር እንኳን ሁለተኛ ሊያገባ ይቅርና እኔ እያለቀስኩ አይደለ ምን አድርጎልኝ ነው እንዲህ አድርጎኛል አይደለ ገደል ግቢ ብሎኛል አይደለ ተፈለግሽ ሙች ምን አገባኝ ብሎኛል አይደለ። ለዛችኛዋ ሲያወራት ግን እኔ እኮ እንዲህ ለሚስቴ ምናምን ፍትሃዊ ነኝ ምናምን መድሪሽ ምን አገባን ታዲያ? አለ የለህም ነው። ማስተዳደር ትችላለህ አትችልም? ስታገባ የሴት የመቀያየር ጥማት ሳይሆን ማስተዳደር ትችላለህ አትችልም? በኦንላይን በዛ የተጨበረበረ ብር እየተገኘ ሁለተኛ ሚስት አይገባም። ይምረራችሁም ይቆንቁናችሁም እኔ ሐቅ ነው ብዬ እስካመንኩ ድረስ እናገራለሁ። አይ አቡ አይመን ትክክል አይደለህም፣ ይሄ የኦንላይን ብር ስብሰባ የሚጀምር ይቀጥል ምን አገባን ከሌ ይሁን ሀይር ነው እስካሁን ይቀጥል ካላችሁ አዋጡ። ምን አገባኝ አዋጡ። በኋላ ታለቅሻለሽ አንቺ። ነገ ዛሬ አንድ ቦታ የሌላቸው ሰዎች ናቸው ያለው እዚህ ጋር ከፊሉ በባህር ይመጣባታል፣ ከፊሉ አንድ ገንዘብ ስለነዚህ እህቶች ማን ነው የሚናገረው? 2 ወር 3 ወር ስራ ሲፈቱ ውሃ አንድ ካርቶን ውሃ የሚገዛላቸው የሚያጡ ሐላቸውን እኛ ነው የምናውቀው። ኢትዮጵያ ቁጭ ብላችሁ ዝም ብላችሁ እህቶች ለአላህ ፈራ እንደዚህ ምናምን ለአላህ ብላችሁ አዋጡ የምትሉ ወንድሞች እህቶችን አለ ስለማታውቁ ነው። እዚህ ሀገር ሀቂቃ ምንም የሌላቸው 3 ወር 4 ወር ስራ ሲወዙ ነው የሚቀውዙ በጂን የተጠቁ አብዛኞቹ። ወላሂ ላዚም ስንቶች ናቸው አሁን በቃ በሽተኛ የሆኑ እህቶች? ልናዝንላቸው ይገባል። በቃ የሆነ መዋጮ ሲባል ከሴቶቹ አንድ መዋጮ ስታስቡ የሆነ መዋጮ ስንት ስትሉ ከወንዶቹ ከ90 ወይ ከ100 5% ቢኖር ነው ከወንድ የሚያዋጣ። ወላሂ ላዚም የእህቶች ገንዘብ ሁሉ እነዚህ እህቶች ምን አይነት ገንዘብ ነው ያላቸው? ስራ እንኳን የሰው ቤት የሰው ሐማም ጠርገው ሰው ቤት እኮ ያሉ ናቸው። ለኛ እኮ ውርደት እኮ ነው ይሄን ብናስበው። እኔ ከፊት የምናገረው ነገር ውርደት እኮ ነው ለኛ። እህቶቻችን በሌላ ወንዶች እንደፈለጉ እየታዘዙ የሰው ማያውቁትን የአጅነብይ ወንድ እየተኮሱ ኒቃብ ለብሰው ዲንን እንከተላለን ብለው ኒቃባቸውን ለብሰዋል፣ ተሸፍነዋል። ከአጅነብይ ጋር ነው የሚዋሩት። ወረቢ ሰማዋት ወልአርድ ከአጅነብይ ጋር ነው የሚዋሩት። አጅነቢ አበሻ ብቻ አጅነብይ ይመስላችኋል? ለምን? ችግር ነው ችግሩን እኮ ነው ገንዘብ አይደለም እንዴ? ከኢትዮጵያ ወጣ ምንድነው ገንዘብ ችግሩን የምንበላው እንዳናጣ የምንለብሰው እንዳናጣ አይደል? የተሻለ ኑሮ እንድንኖር። ስለዚህ ገንዘብ ነው ከኢትዮጵያ ወጣችሁ አጅነቢ ጋር እንደዚህ እንድትሰቃዩ ያደርጋችሁ ገንዘብ ነው። ይዛረለ ዛሬ እንዲህ እንድትሰቃዩ ከአጅነቢ ጋር እንድትነጋገሩ ኒቃብ ለብሳችሁ ናም በዲን ላይ ጠንካራ ሆናችሁ ዲኑን በተወሰነ ደረጃ ተረድታችሁ ግን የት ነው የምትሄዱት? ውጭ ሀገር ያላችሁት አጅነቢ ወንድ ጋር ያዛችኋል፣ ትታዛላችሁ። ይዛረለ ቢነካችሁ ቢጨብጣችሁ ምን ታደርጋላችሁ? የሰው ቤት ነው ያላችሁት። ለምናችሁ ነው ሄዳችሁ ለስራ አሰራኝ ካንተ ስር ብላችሁ። ይሄ ምንድነው ችግር? አቅማችን አልፈቅድ ብሎ እኛ ከሆነ ታዲያ ሁለተኛ ሚስት እያልን የምናወራው
ሁለተኛ ሚስት እናግባ እያልን የምንዋረው እኛ ነን እኮ ታዲያ። ሚስቶቻችን እሰው ቤት የተንከራተቱ ነው። ኢትዮጵያ ያሉትን ደግሞ እዚህ ሀገር ያሉት ይሻላል ቢያንስ በተቻለ መልኩ እዚህ ሀገር ያሉ ይሻላል ካል ሳውዲ አረቢያ ያሉ ሴቶች ይሻላሉ ካል ወይም ደግሞ ሳውዲ አረቢያ የሚኖሩ ከኢትዮጵያ ሳውዲ አረቢያ የምንኖረው እንሻላለን ካል ይሄው የኛ ሚስቶች ሰው ቤት እየሰሩ ነው። ቸግሮን ሚስቴ ሰው ቤት እየሰራች አያነድ ስሟን እየጠራ ያዛት ይላሱ ልበሉ ደዩስ ያልሆነ ሰው ከሆነ በጣም የሚነድ እየቆሰልኩ ነው የምኖረው በንዴት እየቆሰልኩ ማን ሲባል ነው ሚስቴን የሚያዘው? ምን ታረጋለህ? ችግር አይደል? ችግር ይሁን እሺ፣ ችግር ተው ነው ያላለፈ። ሁለተኛ ግብተ ደግሞ ሁለተኛ ችግር ታመጣል። ይሄን ሳታወጣ ኢትዮጵያ ያሉስ ቤት ውስጥ ናቸው፣ ስራ የላቸው። እሱ ነው ትንሽ ተንቀሳቅሶ የሆነ ውጭ ወጥቶ የሚወጣው እሷ ቤት ነው የምትውለው። ከዛ ደግሞ ሁለተኛ ላይ ያገባባት ነው የት ወደ ውጭ ካሉ እዚህማ ገንዘብ ብዙም ስለሌላቸው ለገንዘቡ ስለሆነ ውጭ ካሉት እናግባ ይባልና ተዓዱድ ውጭ ካሉት ከዛ በኋላ በኢቃማ መጣለው ምናምን ፓስፖርት ጀምር መድሪሽ ከላም ምናምን ብላ ያቺኛዋን እንዲረሳ ነው የምትፈልገው። ለዚህ ለራሷ እንዲሆን አቅምማ የለው መቼም ሁለት የማስተዳደር ሲያባም ያውቀዋል። ሲያወራ ገና ያውቀዋል አቅም እንደሌለው ሀቂቃ። እዚሁ ላይ ሁለተኛ ላግባሽ ብሎ ሲጠይቅ ሁለት ወንድሞች ሲነከኝ ለላካቸውና ያወሩ አቅም አለ ሆነም ብለው ይሄ ምን አለ እስኪ ንገረኝ፣ ይሄ ገንዘብ አለ ለብቻው እዚህ ታኖራታለህ፣ ይሄና ለቤት ኪራይ ትከፍላለህ፣ የስድስት ወር የቤት ኪራይ ክፈልላት፣ አሁን እዚህ ትቀመጥ፣ ይሄን መህር ክፈል፣ አሁን ያላ ቢስሚላህ ኒካህ ይታሰር ቢባል ላ ወላሂ ለሰበበት ነው የሚለው። ወደ ኋላ የሚል የለም፣ እንደዛ የሚገባ የለም። ሰሞኑን አንድ ሁለተኛ ሊያገባ ሰው ነበር። እስኪ ላንሳው እንደንትን እየሳቅኩኝ ላንሳው፣ ግን እየተናደርኩ ነው የምስቀው ሀቂቃ ማለት ሁለተኛ ሊያገባ ነበርና በድብቅ ነው ሊያገባ ማለት እንደዚህ ልብስብስ በቃ ሁለተኛ አገባ በቃ ማንም ሳያውቀው ማለት ግዛር ያን ድብቅነቱን በምን አልበስብሶታል። ያኔ ሚስቴ እንዳሰማ የሚል ሚስቴ እንድትሰማ አልፈልግም ደግሞ ሐራምም ስላልሆነ መስማት ስለሌለበት ብሎ በዛ ነው ያለባበሰውና ልጅቷ ደግሞ ጠንካራ ነችና አላህ ጅዛዋን ይክፈላል። ጠንካራ ልጅ ነች ልጅቷ። እኔ ጋር ደወለች፣ ከዛ ላይ ሌሎች ወንድሞች ደውላለችና እንድንገኝ ኒካህ ፕሮግራም ላይ እንድንገኝ ያደረገች። ያው እኔ አረ ከዚህ በፊት እኔ ኒካህ ተገኝቼ አላውቅም ምናምን ነገር አልኩኝ፣ ግን ግዴታ ነው ከሷ ጎን መቆም ስላለብኝ ምን አይነት ሰው ነው እስኪ ሁለተኛ የሚያገባው ብዬ ተገኘሁ እዛ ቦታ ላይ ሄጄ ስገኝ ጠየቅኩት፣ አንዳንድ ነገራቶችን መስፈር ጠየቅኩት። ከዛ በኋላ ህጋዊ ነው ኢቃማህን ማንጣ ምናምን ብዬ ኢቃማውን ሁላ ተቀብዬ ምናምን ነገር ያልተጀደደ ኢቃማ ሰጠኝና ምክንያቱም አይታወቅም ሰውዬው አላውቅም ይዟል አይደል። ስለዚህ የተጀደደ ኢቃማ ለምን እንደሱ መስጠኝ ምናምን ነገር አዲስ ነው ኢቃማ ረክሳይም ነው አብሽር ከተናስተኝ እስኪ ምን እንዳለ እዳ እንዳለብህ ያልተከፈለ እዳ ምን እዳም እንዳለብህ እስኪ ማየት ስላለብኝ እንደ ሽማግሌ ቀርብ ያለው አይደል። ልጅቷ እኔን አወክላል አይደል። እኔ እንደ አባቷ እንደ ወንድሙ ሆኜ ለዛ ሰውዬ ልድራት ነው አይደል። ስለዚህ ሰው በደንብ ማወቅ አለብኝ አለብኝ እስኪ ስለዚህ ያለውን ሂስቶሪውን ትንሽ ማየት ስላለብኝ እስኪ ስላንደ ነገር ላወራው። ደስተኛ አይደለም በቃ። ከዛ ጀምሬ ሲይዘው ፊቱ ተቀየረ፣ ኖርማል በቃ ተቀየረ ፊቱ። ስልክ ያኔ ያለውን ነገር ምን እዳ አለበት፣ እንዴት ነው የምታስተዳድራት፣ የቤት ኪራይ እንደዚህ ያለ አሁን ትይዝላታለህ፣ መኖሪያ ሰከን ይሄ ያለ አሁን ጀምረህ ትከራይላታለህ ምናምን ብዬ ሳወራ ይሄን መስፈርት ሳነሳ ፊቱ ቀይራ አለ በቃ ምናምን። ከዛ መህር ምናምን ነገር በ6 እና 7 ሺህ የተስማማው ሰውዬ መህር ምናምንም በዚህ ተስማምተሃል ምናምን ስለው ምን ቢል ጥሩ ነው 1 ሺህ ብቻ ነው ያለኝ ብሎ ብቻ ተስማምቷል። 1 ሺህ ብቻ ነው ያለኝ። ለምን አልፈልግም፣ እንደዛ በተያያዥነት እንዲያገባ አልፈልግም። እንዴት ተስማምታችኋል እኮ መህር እኮ አሁን የምናወራበት ጉዳይ ሳይሆን በቤት ተስማምታችሁ የገባችሁት ጉዳይ እንዴት እንደዚህ ስላለ የተስማማችሁት ጉዳይ መስሎኝ። መህር ደግሞ መሰረት ነው። መህር ካልሰጣህ ድረስ ይሷ ፈርጅ ወይም ደግሞ ብልቷ ሐላል አይሆንልህም። ይሄን መህር ካልሰጠህ እንዴት ነው አሁንስ ይሄን መህር መክፈል ካልቻልክ የተስማማበት መህር እንዴት ነው ለሷን ነገ ቤት አለ ትከራይል ቀለቡ አለ እንዴት ነው የምታስተዳድረው? እንዴ ወደ ሁለተኛ እንዴት ነው የመጣው ምናምን አልኩት። በቃ እኔ እንዴ አይማችሎታ የለኝም ምናምን የራሱ ህይወት አለው፣ ሌላ ሚስቶች አሉ፣ ልጆች አሉ። የነሱስ እንዴት አድርጉ እዛ ማከሆነ ችሎታ የለኝም ምናምን አለ። ችሎታ የለኝም በቃ የምን ከማሰራ አልችልም ማለት ይሄን ማችል ከሆነ መህር ካልከፈልክ ስላለህ ነገር ማታወራ ከሆነ እንዴት እንደምታስተዳድራት ካልነገርከኝ እንደው ዝም ብለህ ጀባብዬ ሳምንት ምናምን አድረህ ምናምን ከሷ ጋር ስሜትህን አበርደህ ለመፍታት ነው እንዴ የምታገባው?
እሷን ልጅ ለመውለድ ምናምን ሙስሊሞችን ለማብዛት የነብያቶች ሱና ነው ብለህ አይደለም እንደምታገባው። በዛ ተፋረሰ ሄደ። አላስርም ቤት ተነስቼ የመጣው ነው ከቦታው ላይ አይመለከተኝም። እኔ ለዚህ ሰው እንሰጥ ፈቃደኛ አይደለሁ። ስት ከተባልኩ ለዚህ ሰው እንዲያገባ ፈቃደኛ አይደለሁ ብዬ መጣሁ። እና እንደዚህ ተይዘው ማለት ሻሂዶች ቀርበው ምን አለ ሄዳ ያለ ይሄን ትከፍላለህ። አሁን በዚህ ያለ ሁለተኛ ነው የመጣው ልታገባ እንደዚህ ተገለ ያላ ቢስሚላህ ረህማን ረሂም አግባ ወንካ ሐሰር ቢባል ኧረ ብሎ የሚሸሽ ሰው ነው ያለው። ያገቡትን ሁላ የሚፈቱ ብዙ ሊኖር ይችላል። ዋضح ያላገባን እህቶች ታዲያ ምን እናድርግ? ሰብር አድርጉ። በቃ ሰብር አድርጉ። አላህ ሱብሓነሁ ወተዓላ ያለው እናንተ ማስተዳደር የሚችል ሰው ሲኖር አገቡ። እሺ ምን ይደረግ ታዲያ? እሺ ዝም ብለን ለሳምንት የሚሆን ትዳር አታገቡ ይሻላል ወይስ ያቺኛዋን የመጀመሪያ ሚስቱ እያለቀሰች ይሻላል? ወይ ተናደረ ቤት የፈታተውን ችግር የለውም። ከአንድ ሰው ሳይወድ መቼም ኑሮ አይባልማ። ካልወደዳት ያቺኛዋ ሚስቱን ካልወደዳት በስርዓት በቃ ፈቶ ብቸኛ ሆኖ ሌላ ያግባ ካልወደደ ይኖራል እንጂ ያቺኛዋን እየተሰቃየች በላዋ ላይ ሐቋን እያጓደለ ሊያገባ አይገባም። ሐቂቃ እኔ እንዴት እናድርግ ታዲያ? እኔ ምንም ይሁን ምን እኔ አግቡ አልልም ማለት ምንም ይሁን ምን ችግር የለውም ከማታገቡ አግቡ አልልም። ምን ያለም እንደዛ አልልም። ለምን እላለሁ? እንዴት ለሳምንት አግቡ ለምን እላለሁ? ለወር አግቡ ለምን እላለሁ? የወር ባል ኧረ ችግር የለውም ኢትዮጵያ ቢሆን ላግባው ምናምን ማግባት ለምፈልገው ምናምን በኦንላይን ተጋብተው በኦንላይን የሚፋቱት ሳይገናኝ በተጋቡ ሳይገናኙ ቢጋሶች ቢገናኙ ሊደባደቡ ይችላል። ሳይገናኙ የሚፋቱ ይሄስ እሺ እንዴት እናድርገው ታዲያ? ምን ይባል ታዲያ? ስለዚህ እስቲ ሁለተኛ ስላገቡት ሂስትሪ እያጠናችኋል። እነከሌ ሚስት አላቸው። ሚስቶቻቸው እንዴት ናቸው? እነሱስ እንዴት ናቸው ያሉበት ሀል? እያስተዳድሯቸው ነው? ኧረ አይደለም፣ እያስተዳድሯቸው አይደለም። የሆነ ችግር እንዳለባቸው ከስንት አንዳሉ አንዳንድ ወንድሞች ማስተዳደር የሚችሉ ጥረው ጠንካራ ይሆኑ እነሱም ማያከት በቃ ጥረው የሁሎችን መሐቅ ለማሟላት የሚተጉ አሉ። አላህ ይጠብቃቸው፣ አላህ ይጨምርላቸው። ሶስትም ከሆነ አራተኛን አላህ ይጨምርላቸው። እንደዚህ ሐቅ የሚያሟሉ ሐቅ ለማሟላት የሚሩጠው የሚያሟሉ በቃ አግብተዋል፣ ሐቅ እንዳለባቸው ያውቃሉ። በዚህም ብለው ምን ይላሉ? ሐቃቸውን ያሟላሉ። እነሱ ያውቃሉ። ግን ዛሬ ትናንትና የሆኑ ሶስት ሚስት አለው ተብሎ ሰውየው ይሄን ያልገሬ ተብሎ በሆነ በሚዲያ እንደሆነ በተለያየ በውስጥም ሆነ በውጭ የሆነ እገዙኝ ምናምን ሲል ደስ አይልም። እንዴ ሰው ምናምን ነገር ስትሉ ሁለተኛ ሚስት ያለው ሰው እኮ ነው ማለት ሶስት ሚስቶች አሉት ሁለት ሚስቶች አሉት ምናምን ተብላችሁ ትሰማላችሁ። እንዳይሆንም አንደስ ችግሩ መሰረታዊ ነበር። ከሆነ ጊዜ በኋላ ይመጣ አይደለም ይሄ ችግር። ከቤትም ሳይኖረው ነው ያገባው። እህቶች ምስኪና ችግር የለባችሁ። ለምን ማግባት ይፈልጋሉ? አንዳንዶች እድሜያቸው እየሄደ ነው። አላህ ይወፍቃቸው። ትዳር ያስፈልጋቸዋል። ልጅ መውለድ ይፈልጋሉ። ግን አላህ ይወፍቃችሁ። ከሚችለውን አላህ ይስጣችሁ። እናንተ የምትፈልጉትን አይነት ትዳር አላህ ይወፍቃችሁ። የሚበድላችሁን አይደለም። እኔ ዱዓዬ ነው። ምንም አይነት ምቀኝነት ክፋት የለብኝም። በሚሊዮን የሚቆጠሩ እህቶች አሉ። እኔ እንኳን ማግባት ከቻልኩ አራት ብቻ ነው። ገዛው ላይ አይፈቀድም። በሚሊዮን የሚቆጠሩ እህቶች አሉ። አራት ብቻ ነው ማግባት የምችለው። ምንም አይነት ምቀኝነት የለብኝም። ከአራት በላይ አልችልም። ግን ለእናንተ በማሰብ ይዛርለ ለእናንተ በማሰብ ለወዳኝ ለዛችኛዋ ሚስቱም ለማሰብ በእናንተ ቦታ እያደረጋችሁም እያሰባችሁ እናንተ የመጀመሪያ ሚስት ብትሆኑ ከዛ ያችኛዋን ፈቶ ያችን ሌላ ላግባ ቢልባችሁ እንዴት ነው? እናንተን የሆነ ስሜትን ካለ በኋላ ካሳለፈ በኋላ እናንተ ሰውነታችሁ ከበሰቆለ በኋላ ስንት ችግርን አብራችሁ ከተጋፈጣችሁ በኋላ ነገራቶች ሲያልፉ አሁን ላይ ሌላ ላግባብሽ ነው አንቺ እና ከፈለግሽ መሄድ ትችያለሽ፣ ከፈለግሽ መለየት ትችያለሽ፣ ከፈለግሽ ፈታሻለሁ ብለው በፍች የሚያስፈራሩም አሉ። ፍቃደኛ ካልሆንሽ ፈታሻለሁ። እሺ ለኔ እንዲህ አድርግልኝ፣ በቃ ራሴ ለብቻ ቤት ተከራይልኝና አኑረኝ። እኔ ስለምቀና እሷ ጋር መኖር አልችልም። አግባ፣ ሐላል ነው። አቅሙ ካለ ለኔ ለብቻ አኑረኝ፣ እሷን ለብቻው አኑራት እና አግባ ስትለው ቃል አልፈልግም። የምን ለብቻ መኖር ነው? ትቀመጫለሽ፣ አገባለሁ። በወላሂም ይሁን በምን ካልፈለግሽ ፈታሻለሁ በፍች የሚያስፈራሩ ኒካህን ዛቻ ማስፈራሪያ ያደረጉ ወንድሞችም አሉ።
አላህ ልንፈራ ይገባል። ስለዚህ እህቶች አላህ ሱብሓነሁ ወተዓላ መልካም የሆነውን ትዳር ይወፍቃችሁ። ይሄ ሁለተኛ የሚባለውን ነገር አትዳፈሩት፣ በጣም አትዳፈሩት። አዎ እነዚህ ሰዎች አቅም የላቸውም። ወይ እናንተ ትዳራችሁ የሳምንት ነው የሚሆነው፣ ከዛ በኋላ ትፋታላችሁ። አንድ ልጅ ከወለዳችሁ ሲጀመር ስታረግዙ ነው የሚፈቷችሁ፣ ወይም ደግሞ ያችኛዋ ትፈታለች። ከመቶ 80% እንደዚህ ነው። ስለዚህ ጥሩ የሆነውን ትዳር ረጋ ብላችሁ አጣርታችሁ ችሎታ ያለውን ሰው አግቡ። በቃ ረጋ ብላችሁ አስተውሉ፣ በደንብ አስተውሉ። ትዳር ማለት ብዙ ነገራችሁ የሚመሰረት ነው። ተዳራችሁ አምናችሁበት የምትገቡ ነው። ልጅ ልትወልዱ ነው። ከዛ ሰው ጋር ባላችሁ ቀሪ ህይወት አብራችሁ ልትኖሩ ነው። የልጃችሁ ዕጣ ፈንታ ላይ እናንተ ዕጣ ፈንታ አለ። ስለዚህ ባረከላሁ ፊኩም። ቅድም እንዳልኳችሁ ዒልምና ገንዘብ አንድ አይደለም። ሁለተኛ ለማግባት ዒልም አይደለም መስፈርቱ፣ ችሎታ ነውና ይሄን ነው የምላችሁ። ለዛሬ እዚህ ላይ ይበቃኛል። ደግሞ በሌላም ደግሞ እመጣለሁ ኢንሻአላህ። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም አላህ ያድርገን። ወንድማችሁ አቡ አይመን ነኝ። ባረከላሁ ፊኩም። ሰላም አለይኩም ወራህመቱላህ